እስኪ እናንተ ብትሆኑ የምትፈልጉበት ደረጃ ከደረሳችሁ በኋላ ወይም ደግሞ የምትፈልጉት ንብረት ካካበታችሁ በኋላ የፍቅር አጋር ባይኖራችሁ በምን መልኩ ነው የምትመርጡት? የዛሬ ባለ ታሪካችንን ታሪኩን እንዲህ ማለት አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የንስር ቲዩብ ቤተሰቦቻችን፣ ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችንን ደግሞ ስሙን ብሩክ እንለዋለን ማለት ነው። ኦር ቡራ ከእናትና ከአባቱ ጋር ነበር የሚኖረው ማለት ነው። አባትየው ጎበዝና ብርቱ ሰራተኛ ስለነበረ በአካባቢው ላይ ጥሩ የሚባል ስም ነበረው ማለት ነው። እናም ብሩክ አባትየውን በጣም ስለሚወደው ሁሌ ከአባቱ ስራ አይጠፋም ነበር ማለት ነው። እናም ከአባትየው ጋር ሁሌ እየዞረ ብዙ ሰዎችን ይተዋወቃል፣ ብዙ ስራዎችን ይሰራ ነበር ማለት ነው። ከዛም ግን አባትየው በድንገት ያርፋል ማለት ነው። ባረፈበት ጊዜም ብሩክ የአባትየው ልጅ ስለሆነ እሱ ስራውን ማስኬድና ማስቀጠል ይችላል ብሎ ስለታሰበ እናትየውም ያን ቢዝነስ ብሩክ እንዲቀጥል ታደርጋለች ማለት ነው። ብሩክም በተሰጠው ኃላፊነት በወጣትነቱ ቢከብደውም እናቱን ማሳረፍ አለብኝ ብሎ ስላሰበ ብዙ ነገሮችን በኃላፊነት ይወጣ ነበር ማለት ነው። እናም ብሩክ በአካባቢው ላይ ልክ እንደ አባትየው አይነት ስም ያገኛል ማለት ነው። በስራው ላይም ጎበዝና ታታሪ ስለነበረ ሙሉ አብሮት የሚሰሩ ሰዎችም እንዳለ ይወዱታል፣ ያከብሩታል ማለት ነው። እናም አንድ በጣም የሚወዳትና በጣም የሚያፈቅራት ቆንጆ ደስ የምትል ፍቅረኛ ነበረችው ማለት ነው። ከዛም እዛ ስራውን እየሰራ እዚህ ጋር ከሷ ጋር ደስ የሚል ጊዜ ያሳልፍ ነበር ማለት ነው። እናም በጣም ነበር የሚወዳት፣ በጣም ነበር የሚያፈቅራት፣ እሷን በጣም ነበር እንደምትወደው የሚያውቀው ማለት ነው እሱ። ከዛ ግን ረጅም ጊዜ እዚህ ስራው ላይ አፕዴት ለማድረግ ለማሻሻል፣ ልክ እሱ ጥሩ ነገር ለማግኘት በጣም ነበር የሚለፋው እንደነገርኳችሁ እናትየውን ለማሳረፍ ማለት ነው። ከዛም ግን ከፍቅረኛው ጋር የሆነ ጊዜ በድንገት ይጣላል ማለት ነው። እናም በተጣላበት ጊዜ ከዚህ በፊት በነበራቸው ግጭት ትንሽ ጊዜ ቢጣሉና ዘመን ቢባባሉ ወዲያው ተመልሰው ይታረቃሉና ይግባቡ ነበር ማለት ነው። እና በአሁኑም እንደዛ ይሆናል ብሎ በማሰብ እሱ ችላ ብሎ ስራው ላይ መስራት ፎከስ ቢያደርግም የብሩክ ፍቅረኛ ግን የምር አምራና ወሰና ነበር ማለት ነው፣ ድጋሚ ተመልሳ አብራው እንደማትሆን። እናም ከትንሽ ጊዜ በኋላ ቢደውላትም ቢያወራትም እሷ እንደወሰነች ስትነግረው የምር ይከብደዋል ማለት ነው። በጣም ያቅቷል። አሁንም ቢልምናት ቢሰራት ምን ቢላት በቃ እሷ አብራው ልትመለስ አልቻለችም፣ ፍቃደኛም አልሆነችም ማለት ነው። እናም ብሩክ በጣም ግራ ይጋባና አሁንም ሄዶ ሲጠይቃት ሌላ ፍቅረኛ እንደያዘች ይሰማል ማለት ነው። ከዛም መስማቱን ሄዶ ልክ ለማረጋገጥ ቢጠይቃትም እሷም የምር ከሱ ጋር ያላትን ግንኙነት ማቆም ፈልጋ ስለነበረ ሌላ ፍቅረኛ እንደያዘች ታረጋግጥና ታሳየው ነበር ማለት ነው። የምር አዝኖና ተስፋ ቆርጦ ወደ ቤት ይመለሳል። ወደ ቤት በተመለሰበት ሰዓትም እናትየው ከሱ ጋር በጣም የቅርብ እንደ ጓደኛው ነበረች ማለት ነው። በጣም ነበር የምትወደው። ስለዚህ ሄዶ የተፈጠረው ነገር እንዳለ ሲነግራት ምንም ችግር የለው፣ ፈጣሪ ለአንተ ያለውን ይሰጥሃል፣ ስራህን ብቻ ስራ፣ አንተ ሰውን እስካልበደልክ ድረስ ምንም ነገር ቢያረጉብህ ፈጣሪ ሁሌ ካንተ ጎን ነው ምናምን ብላ ታጽናናዋለች። እሱም ደግሞ የእናቱን ምክር ይሰማና እሺ ብሎ ወደ ስራ ይገባል ማለት ነው። ወደ ስራ በገባበትም ሰዓት በፊት ከነበረው ኢነርጂ ሞር ጨምሮ ረጅሙን ሰዓት በቃ ስራ ላይ ማሳለፍ ይጀምራል ማለት ነው። እናም ከጊዜ ወደ ጊዜ እያደገና በፊት ከነበረው ገንዘብና ስምም እያደገ ከፍ እያለ ይመጣል ማለት ነው። እናም በአጭር ጊዜ ውስጥም የሚፈልግበት ደረጃ ይደርሳል፣ የሚፈልገውን ንብረት እንዳለ ያካብታል ማለት ነው። ከዛም ግን እናትየው ሁሌ የምጠይቀው አንድ ጥያቄ ነበረ። ብሩክም ከፍ እያለና እያደገ ስለመጣ ጦር ደግሞ እድሜውም ወደ 30 እየተጠጋ ስለመጣ እናትየው ብቸኛ ስለሆነችና ብቻዋን ስላለች የብሩክን ዘር እና ልጅ ማየት ትፈልግ ነበር ማለት ነው። ብሩክ አግብቶ ወልዶ ምናምን ብታዩ ከፍተኛ ደስታ ውስጥ ስለምትገባ ስለምታውቅና የሁል ጊዜ ምኞት ይህ ስለሆነ ማስቸገር ትጀምራለች ማለት ነው። ብሩክ አግባ ውለድ እንዲያርገናም በላ ሁሌ በቃ ሲመጣ ተጨቃጨቀው ምናምን ጀመረ ማለት ነው። ብሩክም እናትየውንም ማታዘን ስላልፈለገ እሺ በቃ ይሄን ነገር ለሞክር ብሎ ይዘጋጃል ማለት ነው። እናም የፍቅር ግንኙነት ለመጀመር ቢዘጋጅም በአካባቢው የነበሩት ሴቶች እና ለፍቅር የሆኑኛል ብሎ የሚያስባቸው ሰዎች እንዳለ ሲያያቸው ለገንዘቡ ነው የሚጠጉት፣ ለስሙ ነው የሚጠጉት። እናም አሁን እዚህ ጋር ለእናትየው ሲል ማግባት ቢፈልግም ጦር ደግሞ እድሜ እየሄደ ነው ብሎ ስላሰበ ማግባት ቢፈልግም አልቻለም ማለት ነው። ያልቻለበትም ምክንያት ረጅም ጊዜ ከሴቶች ጋር ያለውን ግንኙነት አቁሞም ስለነበረ እንዴት ብሎ መቅረብ እንዳለበት ራሱ አያውቅም፣ ግራ ገብቶታል ማለት ነው። እናም ብሩክ ለኛ እንዲህ የማለት ታሪኩን አጋርቶናል ማለት ነው። እኔም ማግባት ፈልጋለሁ፣ እድሜ እየሄደ ነው። በዚህ በኩል ደግሞ እናቴም አግባብ ላይ እያስቸገረች ነው። ማግባት ብፈልግም ግን በዙሪያ ያሉ ሴቶች እንዳለ ለኔ ገንዘብ ብለው የሚጠጉኝ። ስለዚህ ምን ላድርግ ግራ ገባኝ፣ እኔም ጨንቆኛል። ማግባት ብፈልግም እንዴት መምረጥ እንዳለብኝና ምን አይነት ክራይቴሪያዎችን ማየት እንዳለብኝ አላውቅም። እስቲ ለእናንተ ይሄ ነገር ቀላልና ሲምፕል ከሆነ ብሎ መፍትሄ ካገኛችሁ ብሎ አጋርተዋል ማለት ነው ታሪኩን። እስቲ እናንተም ለብሩክ ይጠቅመዋል ያግዘዋል ብላችሁ የምታስቡበትን ነገር እንዳለ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች ባለ ታሪኮችም ታሪካችሁን ከታች በመናስቀምጥላችሁ የሶሻል ሚዲያ አማራጮች መላክ ትችላላችሁ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ። እወዳችኋለሁ።